እንግዲህ እመቤቴ ማርያም በሰላም በጤና ተገላግልሽ ልጅሽን ታሳቅፈሽ አቅፈሽም ለማየት ያብቃን። ሩታ የሚወለደው ልጅ የሚያስታርቃችሁ አንድ የሚያረጋችሁ የተባረከ ልጅ ይስጣችሁ። አንድ እንደምትሆኑ ደግሞ እግዚአብሔር ተስፋ አለኝ። እንግዲህ ያው ሶስተኛ ወገን በመካከል ሲገባ ይሄ ነው ችግሩ። በህመሟ ሰዓት በምጧ ሰዓት ደግሞ ከጎኗ ስላለ ደስ ብሎኛል። ምክንያቱም ህመም እናት የሆነ ብቻ ነው ይሄን ህመም ሊያቀው የሚችለውና ያው እናት ሆኜ ስለማላቀው ብቻ እናቶች ሲጨነቁ ሳይ ያለው ነገር ሳይ ሁለተኛ ላረግዝም ብለው እንደገናም ሌላ ልጅ ሲደግሙ ሳይ መቼም እናትነት በቃኝ ያስብልምና እመቤቴ ማርያም ደግሞ የወደሽውን ጤናማ ልጅ እንድሰጥሽ ምኞቴ ነው። እውነት ምጥ ከባድ ነው የሴት ልጅ ላይ ያው እንግዲህ በብዙ ነገር ሴት ልጅ ብዙ ነገሮች ያው ከባድ ነው የሴት ልጅና ወንድ ልጅ ችግር የለበትም ምንም እንትን ነው። ሴት ልጅ ጋር ያለው መከራና ፈተና ግን ከባድ ነው። እግዚአብሔር እንግዲህ ይሄን አይቶ እውነተኛ ትክክለኛ ልጅ ጤናማ ልጅ እንዲሰጥሽ እመኛለሁ። እውነት እንደ ጭንቀም አላችሁ እመቤቴ ማርያም በሰላም ገላግላሽ ምታቅፊያት ልጅ የምትደሰችባት ልጅ ይስጥሽ። እና እንግዲህ አብርሃም ቆይ ምን ሆነ ነው አጥሚት የምትጠጣው? እሷስ እሺ እንደው ትኩስ ነገር ያስፈልጋታል፣ ይቆርጣታል፣ ያማታል ልበል። አንተም የጠጣ ያጽናናት ነው የጠጣ ያጽናናት። አይ ያው እንግዲህ ብዙ ኮሜንታተሮች ላይ አይቼዋለሁ እና ምንድነው ሙቅ መስጠጣ ከያሉት ነበር የጠጣበት እንግዲህ ምክንያት ሙቅ ይወድ ይሆናል። አሁን እሱ ነው የሚታረሰው ብዬ ነው ማስበው። እሷ ሳትሆን እሱ ነው የሚታረሰው እና እውነት እንግዲህ ሩታዬ ሁለት እንድትሆኚ እግዚአብሔር አምላክ የሱ ፍቃድ ይሆንልን እላለሁ። ምለው ነገር የለም ሌላ። በጣም የጭንቅ ሲሆን ሰው ስለሚከብድ እንደዚህ ነው ብሎ ለመናገር በጣም ስለሚከብድ ህመሙ ከባድ ነው። እንግዲህ ሴት ልጅ ላይ ያለው ነገር ትንሽ ስለሚከብድ ብቻ እኔ ማለት የምችለው መብርሃን ልጅሽን በሰላም ተሳቀፈሽ ጤናማ ልጅ ትስጥሽ። አብርሽ ደግሞ እናስብበታለን። ያንተን ጉዳይ በኋላ እናስብበታለን። ያው እንግዲህ አብርሃ ስላለ ብቻ ደስ ብሎኛል። እግዚአብሔር ደግሞ ያስታርቃችሁ ነው ማለት በቃ ልጃችሁ ያስታርቃችሁ፣ ፍቅር ያብዛላችሁ። በቃ የስኬታማ ዘመን እንዲሆንላችሁ እመኛለሁ። ሰርታችሁ ተለወጡ፣ በልጃችሁ ተደሰቱ። ይሄ ነው ማለት ብቻ እንደዛ ነው ማለት የምችለው።